እርጉዟ ልጅ ማለት ነው። እሷም ታይሚም ከቻሉ ሰላም ይስጥን። በቃ እሺ እንዲህ ስል እንትን እንዳይከብዱት እኔ ከአቅሜ በላይ ነው። እርጉዟ ልጅ አሁን አልታረመችም። በቃ ሁለቱም እኔ ፍጥኝ ልንገር፣ ከዚህ በኋላ ማናቸውንም ባታገናኙ ደስ ይለኛል። እንደዚህ እንዳይደብርሽ እናንቺ ልንግባባና ልንረዳዳ አልቻልንም። የምሬን ነው ጋሽዬ ፊት እንደዚህ ምናገር አንተን ላለማግኘት በሞክር እሷ ደግሞ አንተን ታገኛለች። ገባህ አይደለ? የትም ብትሆን የትም ፍፄም ሆነ ማንም ሆነ ልጅቷ ከፈለገች ቤትም ድረስ እንደምትመጣ እሱን ማመን አለብን። አሁን ላይ በጣም እንትን እያለች ነው። ውሳኔ እንደወስን አታርጉ። በጋሽዬ ፊት ነው የምናገረው። እባካችሁ መጣቶ አንቺም ከኔ ጋር መቀጠል ካልቻልሽ በቃ ማለት ነው የተለያየ መጥተሽ እንደዚህ ሆነ ደግሞ አንተ አልጠይቅም። በቃ እግዚአብሔር ይስጥሽ። በቃ ተወሰነ ጊዜ አሁን እሷም እንዳትመጣ አንቺም በቁድ እሺ ይሄንን ብቻ አድርጉ። በቃ ራሴን ቢያንስ እሷም እንዳትቀርበት አንቺም እንዳትቀርበት የተወሰነ ጊዜ ነው ብዬ እያሰብኩኝ እንዴት ነው በአንቺ ምክንያት አይደለም። በቃ እኔ በራሴ እኔ ልጄን አለያያለሁ። እኔ ወሰንኩ ተወሰነ ጊዜ በቃ ልጁ ሰላም ሰላም ላገኝ ይሄንን ነው በቃ ማንም እንዲቀርበው አጠገቡ ማንም እንዲቀርበው አልፈልግም። በቃ እኔ ራሴ በሊሊን ታሽ የሚያዘኝ ሰውንም አልጎዳም እያልኩ ነው። እሱ ሲኖር ነው በቁመና ስላለ አይደል አሁን የምታወሩት እናንተ የምታወሩት አንቺም እሷም ሆነች እሷ ቦታ አለኝ እናወራለን። እሷ ቦታ አለ እናወራለን እና በቁመና አሁን ሰላሙ ያገኝ የተወሰነ ጊዜ ከፊቱ ዞር አንቺ ግቢ በቃ ልቀቁት። ምንም አላደረኩም። ለዛም ብዬ ነበር አይደል መለያየት ነው የመረጥኩት። ግን ደግሞ እሷ የምታደርገው ነገር ደግሞ ደስ አይልም። እኔ ያችን ልጅ እንትን ብዬ ትክክለኛ ተከታትዬ እኔ ማውራት ነው። የልጁ እናት መሆን ሌላ መብት ነው። ሌላ ነገር መፍጠር ደግሞ ሌላ መብት ነው። የኔ ነው ብሎ መጥቶ የለው እኔ አይቼዋለሁ እኮ አይቼዋለሁ። የኔ ነው ብሎ መጥቶ የለው ልጁ እኔ ነው ብሎ መጥቶ የለው እሷ ምን የልጅ አባት ነው አለች አይደለሽ? የልጁ አባት ከሆነ በቃ እንደ ልጅ አባትነት ካላፈቀራት የግድ የሆነ ትሪትመንት ለመፍጠር አትሞክር። እሷ የሆነ ትሪት እንዲያደርጋት ነው እየፈለገች ያለችው። ችግር የለም እሱ የሚመለስ ነገር እሷ እንደዚህ ስትሆን እያየሁ ደግሞ እኔ ዝም ማለት ነው። እኔ መልሰዋለሁ። እኔ ስለይ ከሱ አይደለም ብሩክ፣ እኔ ስለይ ከሷ ጋር እንድትሆን አይደለም። እኔ ተለየው ከሷ ጋር እንድትሆን አይደለም። ጋሽዬ አሁን ይቅርታ አድርጉልኝና እኔ ስለታመምኩ ነው እንደዚህ የምትይው። ሲቀጥል ደግሞ እኔ ስለይ ከሷ ጋር እንድትሆን አይደለም ማለት በቃ አይደለም ትገባኝም አትገባኝም ሃይሚ በቃ እኔና አንቺ እኮ ከጨረስን በኋላ የኔን ህይወት ታስጨንቅኝ አይገባም ነበር። እሷ ጋር እንድትሆን አይደለም። ምን አይነት አባባል ነገር ሼም አይደለም። ኦኬ በቃ አረፍ ማንም ነገር አታወራ። እኔ ምንም ነገር እሷ እዚህ ጋር የኔን ህይወት በመሃል ገብታ ማበላሸቷ መበጥበጧ ይሄ እኮ ትዳር ላይ እንደመማገጥ እኮ አይተናነስም እኮ ከትዳር መማገጥ ማለት ነው። የሆነ እሱን ካሰብሽ እኮ ሃይሚ ማድረግ የነበረብሽን አንቺ ነበርሽ የምታውቂው። አሁን ምን ይፈልግሽ? ምን ማድረግ ያለብኝ ደግሞ ስሚ፣ የራሴን ህይወት ራሴ ነኝ የምመራው አይደል ጋሽ ነው ትክክል። ራሴን ህይወት ራሴ ነኝ የምመራው እና ምንም የሚሉት አባባል ነው። ከሷ ጋር እንድትሆን አይደለም። እኔ ካንተ ቤት አሁንም ያልተቆረጠልሽ ነገር አለ። በቃ እኔን እኮ መቀለጃ ነው ያለው። ይሄ ልጅ አባት እኔ ነኝ ብሎ ለምን አይቆረጠልሽ? እንዴት ይኛለሽ? አይሰማኝም እንዴ? እየተነገረሽ አይደለም? ልጁ ራሱ የልጁ አባት እየተናገረ አይደለም ወይ? የኔ ነው ልጁ እኔ ነው በኔ ነው በቃ ብሎ በቃ ስትወስኑ አይደል እንዴ ኖራችሁት? ምን ነው ባንተ ህይወት በወስን ችግር አለ? አሁን ክፋት ታስወራኝ አይደለም። ከተለያየን በኋላ እና አንቺ ተለያየን ካልኩ በኋላ እንዴት ነው እሷ ጋር እንድትሆን አይደለም? ገደቦች ባውንደሪዋን እንትን ብላ መኖር አለባት እንጂ በቃ ከኔ ጋር ታያይዙ ምንም ነገር እኔ ራሴ ነው ነው አመማራ በራሴ መንገድ እኮ ነው ይባላል። አሁን እንጨቃጨቅ በቃ በሱ ጉዳይ አሞህ አይደለም የምትወሪውን ነገር አስተካክል። እንዴት ነው ከሷ ጋር እና ከሌላ ሰው ጋር እንደሆነ ነው ይታሽ? እሺ ከሌላ ትኮተኩታለች ከሌላ ሰው ጋር እንደሆነ ነው ወይ ትቆፍራለች? ነገር አይ በስቷል ላይ ትቆፍራለች፣ ነገር ትቆፍራለች። በቃ ለማውጣት ነገር ታውጫለች። ቆፍራሽ አታውጪ በቃ ነገር እኔ ነገር እያወጣሁ እና እየቆፈርሽ እኮ ነው። በቃ ልቀቂው ልጁ አሁን ራሱን በአይምሮ ይሁንበት። አሁን በቃ ልቀቂው በልጄ ነው ልጄ ነው የሚፈርደው በማንም አይደለም በልጄ
ወለፉ ልጅ ትክክለኛ ካሎች ትክክለኛ አይደለሽም። ብሩኬ ትክክለኛ አይደለም፣ ትክክለኛ አይደለም ማለት እኔ ማንንም ተለምደ ነገሮቹን ረገብ የምታደርገው አንቺ ነሽ። ለጥፋቴ በጣም እንደዚህ እንድትሆን ደግሞ አልፈልግም። ሰላም እንዲሰማ እፈልጋለሁ። ከህይወትም እኮ የወጣሁት መለያየት ነው የመረጥኩት፣ ሰላም እንድትሆን ነው፣ አንተ ደስተኛ እንድትሆን። ግን ደግሞ ተጨንቀን እንደዚህ ሆስፒታል እስከ መግባት ድረስ እንድትደርስ አልፈልግም። ይሄንን ምርጥ ሀሳቡ የዛን ቀን ቢሆን አንተ እንደዚህ እንድትሆን ፈልጌ ሳይሆን በቃ በጣም ስለተናደድኩኝ ነው። ማድረግ የሌለባትን ነገር ስታደርግ ስላየው ነው። ጋሼ እዚህ ጋር ያላወቅከው ወይ ያልሰማኸው ነገር ወይ ደግሞ ያልገባህ ነገር አይቼዋለሁ። ቪዲዮ ላይ አይቼዋለሁ። ካየኸው እዛ ጋር መሆን የሌለባትን ነገር ነበር ሆናለች። ያደረገችውም ደግሞ መስመሯን ጥሳለች። ገብተዋል። በራሷ ምክንያት ቤቢ ሻወር ብላ የልጇን ቤቢ ሻወር ማክበር ትችላለች ከሱ ጋር የልጅ አባት ነው ካለች። ግን ደግሞ እዛ ጋር የማይሆን እንትን ነው እያከበረች የነበር እሱ ቤቢ ሻወር ለካ ቤቢ ወንዝን ታክበር እኔ ግን ደግሞ እዚህ ጋር ባውንደሪዋን አልፋ ነው እንትን እያለች የነበረችው። እኔም ደግሞ ሰው ላይ የሚሰማኛል። ገብቶሃል አይደል? ተሰምቶኛል። ስሜት አትሆን ፍፄም ቢሆን ደግሞ የዛን ቀን የጠራኝ ቆይ ጋሺ ትክክለኛ አንተቶ ቆይ ልጁ የኔ ነው ብሎ መጣ አይደል እንዴ ነው ምለው መጣላ የልጄ አባት እሱ አይደለም ካለች ምን ካለች አይደል ምን አተካራ ለምትፈጥሪያለሽ አንቺ ልጅ ፈጠርኩኝ እኔ እኮ አልፈጠርኩም እኮ የልጅ አባት እሱ አይደለም እሱ ነው ብላ ደመደመ። እኔ እስከምትወልድ ዝም በይ ብያለሁ። አልተቀመጠችም እሷ አልተቀመጠችም። ይሁን እሺ አለች። ከህይወት ወጣሁኝ ምናምን ነገር አለች። ወጣች። እሺ ምን ተመልሳ መታ እኔ የሰበርኩትን ልብ እሷ ልጠግን ነው የምትመጣው። ተመልሳ ወደ ከልቧ ወጣ ቢሆን እኮ ትወጣ ነበር። ቀልዳለሁ እንዴ ከልቧ አልወጣችም። ጋሽ እውነቱን ማመን አለብን። ከልቧ ብትወጣ እንደዚህ አታልም። የምር የምትለው እያሉ ነው። በቃ በራሴ የሚወድ መወሰን አልቻልኩም። በቃ እኔ እየተጨነቀኝ ይባስ አወራን እኮ በቃ እናንተ የተወሰነ በቃ ከፊቱ ዞር በሉለት። ራሱን ያዳምጥበታል። ዞር በሉ ዞር ባያች ከህይወት ያልወጣች ማለት ነው አይደል? ከህይወት ያልወጣች እኔ ብሩክ ምን አግብቶ ቢታረ ከኔ ጋር ተጀው ከኔ ጋር ጨቀጭቅኝ እኔ እዛ ማለት ከቺን ምን አግብቶ እኔ ካልከተትኩኝ ግን አንተ ራስህ ትናገረኛለሽ። ከእሷ ጋር ምን እላለሁ? እንድናገር ትጋብዘኛለህ። ከዛ ጋር ምን አድርጊ? እዛ ጋር እኮ ነው ተጋብዤ ነው ያልኩት። ቅድሚያ ነገር ሳታረጋግጪ ትቀውጫለሽ አንቺ። እኔ ተጋብዤ አይደል እንዴ? እኔ ነኝ ያዘጋጀሁት አይደለም። በቃ ገለባብጣ መውጣት ትችል ነበር። ጭራሽ አንገትህ ላይ እስክታስር ድረስ መጠበቅም አልነበረብህም። ያኔ ያናደደኝ ይሄ ነው። በቃ ምን አውቃለሁ ነው ያኔ ተጨፍኖ አይደል እንደ ገባው እኮ እሺ፣ አይነት ተጨፍኗል። ከዛ በኋላ መመጠስ ትችል ነበር። ቆርጠን ማውጣት ትችል ነበር እኮ። አሁን ስለዚህ ነገር አናወራ። በቃ ያው ሁላችንም እናጥፋታለን። ከዩ አሁን ከማንፈልገው ሰው ሆነ እንጂ ማንም ሰው ስጦታ ቢያስር አሰረልኝ። እሺ ያንን ሰው መናገር አለብኝ። ሰው ማያደርገውን ነገር ነው ማድረግ የሚለኝ ሰው ማያደርገውን ነገር አንቺ ማታደርጉን ነገር እኔን አድርግታለሽ። ስጦታ ሰጠችኝ። እሺ ምን ይሁን? እሷ አቱነን ያላቅም አይደል እንዴ? እየተጣላው እኮ ነው እዛ ጋር አይደል? እኔ አልፈልግም አታገናኝ እየተናገርኩ እኮ ነው አይደል? ምንም ሳታቂ ዘለሽ ኡዲ ያለሽ ትጫለሽ። ምንድነው ስጦታ ሰጠችው? አንተ ደግሞ እሷን እየረከስክ ስለመሰለኝ ነው። በቃ እኔ መሰለሽም አልመሰለሽም እኔ ባንቺ በመሰለሽ ነገር ምንድነው ሰዓቱ? እኔ እዛ ጋር ምንም ማውቀው ነገር የለም። ሁለታችሁንም ነው ያገኘኋችሁ። እዛ ጋር ደግሞ 300 ሺህ እያከበራችሁ ወርቅ አስረልኝ። መስቀሉ የት ነው ማለት አለ መስቀሉ እንትኑ ስለምትወድ በቃ ስለምትወደው ሰጠች ይባላል። አይኔ ተይዟል መታሰረች። ምን ላደርግ ነው አሁን? እኮ አንድ ሰው ሃይሚ ነበር የመሰለችኝ እስከ እህት ድረስ ማለት ነው። ሆነ እዛ መጣ ጠበቀች። እሺ ይሁን አልኩኝ በቃ። እኔ ደግሞ በሰዓቱ እዛ ጋር ሁለታችሁ ምናምን አውቀህ ተስማምተህ ደስተኛ ይሆንክ ነው መሰለኝ። ምንም ማውቀው ነገር የለም። ተነገረ የመጣው ድንገት በጋሽ ፊት ነው የምጠይቀው። እኔ መብቴንም እየተነፈኩ እኮ ነው።
እሺ እኔ አውቄም ይሁን ምንም ይሁን አሁን እዩን ተዋት ከሌላ ሰው ጋር እንኳን ግን ሌላ ቦታ ላይ እንኳን ምንም ነገር እንዳላደርግ ይደረጉ ወንድ ልጅ ነኝ አጋሽ ይደብራል። አሁን አውቄም ይሁን አይሁን ሃይሚ ከህይወት ልውጣ ብላ ወጣለች አይደለ? ከዛ በኋላ ይችላል ወደ ህይወት ብሩኬ ግን ደግሞ ከሷ ጋር እንዲሆን አሁንም ቢሆን ከሷ ጋር አንድ ነገር ለማድረግ ከሞከር ምንም ሰላም አታገኙም ብሩኬ። ሁለታችሁም ብትሆኑ ለሞታችሁ ጉዳይ እንደሆነ አስቡ። ምክንያቱም አልፈልግም እኔ ስንት ጊዜ ሙሉ ካንተ ጋር ዋጋ ከፍዬ እዚህ የደረሰ ጓደኝነት እሷ በመሀል ገብታ ራሷን አሳልፋ ስለሰጠች ራሷን ስላደረገች ብቻ እንደዚህ አይሆንም። አሁን ያለበትን ደረጃ ታውቂያለሽ? አንቺ ልጅ ያለበትን ደረጃ ታውቂያለሽ? መልሰሽ ለምንድን ነው እንትን የምትይው? እሺ ራሷ ፈላጭ ራሷ ቆራጭ ነች። አንዴ እንለያይ ትላለች፣ አንዴ እሺ ብዬ ዞረሰች መጣተ በቃ አሁን ይወራበት ሰዓት አድርግሽ። ጊዜ ይኑራችሁ፣ ጊዜ ይኑርሽ። ምን ሆነሽ? ልክ ነሽ ግን አንቺ በጣም ልክ ነኝ። ማይደረግ ነገር እኮ ነው እያደረግሽ ያለሽ። እሺ እኔ ግራ ገብቶኛል። በቃ እንተንም ማዕተናት ላይ ከእንትናም ጋር የቻትና ገሪ በቃ እንለያይ ካልሻኝ ከህይወት መውጣት ከፈለክ እኔ ራሴን ህይወት መቀጠል ነው ፈልገው አይደል? እንደጋሽ ቀጥል ህይወት መቀጠል ይችላል። ግን ደግሞ እሷ ጋር አይደለም ለገላት ማወቅ አለባት። ብዙ የምናወራበት ነገር አለ። አሁን ይደርሳል። ግዴታ ዛሬ ተወርቶ ማለቅ የለበትም። እንደዚህ ነቅተህ ስላልኩበት እያልኩሽ ነው እንዴ